5.2 kinetic theory and properties of matter የሚለውን ነው ማለት ነው። 5.21 the kinetic theory of matter. So the kinetic theory of matter የሚለውን ርዕስ ስንመለከት there is a state, three state, liquid, solid and also gas. ስለዚህ እነዚህ ስቴቶች of matter in which substance are chemically the same but physically different are explained by kinetic theory of matter. ስለዚህ አሁን ለምሳሌ ውሃ ስንል ሶሊድ የሚባል ውሃ አለ፣ ሊኩዊድ የሚባል ውሃ አለ፣ and also ጋዝ የሚባል ውሃ አለ። እነዚህ ስቴቶች ኬሚካሊ አንድ አይነት ናቸው፣ ደሴም ናቸው። ሶሊድን ብንለው ውሃ ነው ሶሊድ የሆነው፣ ሊኩዊድን ብንለው ውሃው ራሱ ነው ሊኩዊድ የሆነው፣ ወይም ደግሞ ጋዝ ስንለው ራሱ ነው ስቲም ሆኖ ውሃው ነው አይደለ ስቲም ሆኖ ወደ ጋዝነት የተቀየረው። ስለዚህ እያንዳንዱን ብንመለከተው ኬሚካሊ ደሴም ናቸው፣ ነገር ግን ፊዚካሊ ግን ዲፈረንት ናቸው። ለምን የሚለውን ነገር ኤክስፕሌን የሚያደርግልን ማን ነው? ኪኔቲክ ቲዮሪ ኦፍ ማተር የሚለው ርዕሳችን ነው ማለት ነው። the kinetic theory of matter give us explanation of the nature of the motion and the heat energy. so in kinetic theory of matter በመናነብበት ወይ ደግሞ ኤክስፕሌን በመናረግበት ሰዓት ላይ ኔቸር ኦፍ ሞሽንን እንመለከታለን፣ ወይ ደግሞ የኔቸር የውስጥ ያለው የሞለኪውሎችን እንቅስቃሴዎች ምናምን ነገር እንረዳለን። በተጨማሪ ደግሞ ሂት ኤነርጂ ሃው ማች ኢፌክት እንዳለው ስቴቶችን ከአንዱ ወደ አንዱ ቼንጅ ወደ ማድረግ ኢነርጂው ይሄ ሂት ኤነርጂው ሃው ማች ኢፌክት እንዳለው እንመለከታለን ማለት ነው። according to kinetic theory of matter every substance consists of very large number of very small particle called ion, atom and also molecule. ስለዚህ በኪኔቲክ ቲዮሪ ማተር ሐሳብ እያንዳንዱ ሰብስታንስ በውስጡ በጣም ብዙ ትንንሽ የሆኑ አዮኖችን፣ አተሞችን ወይ ደግሞ ሞለኪውሎችን በውስጡ ይዛል። the motion of particle increase with the rise in temperature. generally the kinetic theory of matter is based on the following three assumptions. ስለዚህ አሁን ለምሳሌ በውስጥ በአንድ ስቴት ላይ ያለው የፓርቲክሎች ሞሽን መጨመር እና ደግሞ የቴምፕሬቸር መጨመር ምን አለው እያንዳንዱ የሰብስታንስ ላይ ኢፌክት አለው ማለት ነው። ስለዚህ kinetic theory of matter ስንል ቤዝድ የምናደርግባቸው ሶስት ዋና አሰምፕሽኖች አሉ። አንደኛው all matters is composed of particles which are in constant motion. so የመጀመሪያው ማንኛውም ማተር በሚባል ነገር ሲገነባ ወይም ደግሞ ኮምፖዝድ በሚሆንበት ሰዓት ላይ ሁሉም የሚሰራው ኮንስታንት በሆነ ሞሽን ነው። ሁሉም የራሱ የሆነ ሞሽን አለው። ሊኩዊድም የራሱ የሆነ ሞሽን አለው፣ ሶሊድም የራሱ የሆነ ሞሽን አለው፣ ጋዝም ቢሆን የራሱ የሆነ ሞሽን አለው ማለት ነው። ሁለተኛ ደግሞ the particle possess kinetic energy and also potential energy possess ያደርጋሉ። kinetic energy possess ያደርጋሉ፣ ሁለት ደግሞ potential energy possess ያደርጋሉ። እንዴት ነው የሚንቀሳቀሱት? አሁን kinetic energy ጋር ስንል ከስፒድ ጋር የሚያያዝ ነገር ነው። potential energy ስንል ደግሞ አሁን potential energy mgh አይደለም ግራቪቲ ማሱን እና ደግሞ ሄታቸውን ምን ያክል ድረስ የሚሄዳሉ የሚለውን ነገርም የምናይበት ዋና ርዕሳችን ይሄ ነው። ስለዚህ እነዚህ ፓርቲክል ፕሮሰስ የሚያደርጉት ኪኔቲክ ኢነርጂያቸውና ፖቴንሻል ኢነርጂያቸውን ይሄ ያይበታል ማለት ነው። በኪኔቲክ ቲዮሪ ጊዜ እናይበታለን። ሶስተኛ ነገር ደግሞ the difference between three states of matter due to their energy contents and the motion of the particle. ስለዚህ እነዚህ ሶስቱ ሶሊድ፣ ሊኩዊድ፣ ጋዝ የምንላቸው ነገሮች ምንድነው ልዩነታቸው? በመጀመሪያ ከኤነርጂ ኮንቴንትስ አንፃር፣ ሁለተኛ ነገር ደግሞ ፓርቲክሎች ውስጥ ባላቸው እንቅስቃሴ አንፃር ምን ያክል ነው ልዩነታቸው የሚለውን ነገር የምንመለከተው በዚህ ርዕስ ላይ ነው ማለት ነው። ኪኔቲክ ቲዮሪ ኤንድ ፕሮፐርቲ ኦፍ ማተር ስንል የማተሮችን ፕሮፐርቲ በአንድ ላይ ጠቅለን እናያቸዋለን። ሶ አሁን 5.2.2 የሚለው ላይ ፕሮፐርቲ ኦፍ ማተርን እንመለከታለን ማለት ነው። ፕሮፐርቲ ኦፍ ማተር የነዚህ የሶስቱ የሶሊድ፣ የጋዝ እና ደግሞ የሊኩዊድ ያጠቃላይ የነሱን ፕሮፐርቲያቸው ምን እንደሆነ አንድ ላይ እንመለከታለን። ፕሮፐርቲ ኦፍ ጋዝ በመጀመሪያ አንደኛ ኖ ዴፊኒት ሼፕ ኦር ቮሊዩም። ስለዚህ በውስጡ ፊክስድ የሆነም ሼፕ የለውም፣ ፊክስድ የሆነ ቮሊዩምም የለውም። ቅድም እንዳየነው ጋዝ ቴክ ሼፕ ኦፍ ቮሊዩም። ሶ ጋዝ ቴክ ዘ ሼፕ ኤንድ ዘ ቮሊዩም ኦፍ ዴር ኮንቴነር ዱ ቱ ዊክ ኢንተርሞለኪላር ፎርስ። ባላቸው ኢንተርሞለኪላር ፎርስ አማካኝነት በኮንቴነር የሚገኘውን አቫይላብል ስፔስ በዋይድሊ ስለሚይዙት ይሄን ያክል ነው ሼፓቸው፣ ይሄን ያክል ነው ሼፓቸው፣ እንደዚህ ነው ሼፓቸው፣ እንደዚህ ነው ሼፓቸው ማለት አንችልም። ቮሊዩም ምንለው ደግሞ የትኛው አንድ ነገር ወደ ጋዝ ይቀየር እንጂ ኤርም ጋዝ አለ፣ ኦክሲጅን ጋዝ አለ። ስለዚህ ሁሉም ነገር ገብቶ ኢንተራፕት ስለሚያደርጋቸው ፊክስድ የሆነ ይሄን ያህል ነው ያለው ቮሊዩም ወይም ደግሞ ይሄን ያህል ያለው ሼፕ ማለትም አንችልም በጋዝ ጊዜ። ሁለተኛ ነገር ደግሞ ኢዚ ኮምፕረሰብል ናቸው።
በቀላሉ ኮምፕረስ ማድረግ ይቻላል በፕሬሸር ማለት ነው። ላርጅ ስፔስ ቢትዊን ፓርቲክልስ አላው ጋዘስ ቱ ቢ ኮምፕረስድ ባይ አፕላይንግ ፕሬሸር። ስለዚህ አንዱ ሞለኪውል በጋዝ ውስጥ ያለው አንዱ ሞለኪውል ከሌላኛው ሞለኪውል ያላቸው ስፔስ ጋፕ ስላለ፣ ስለዚህ ዊክ ቦንድ ስላላቸው በፕሬሸር አማካኝነት በቀላሉ ኮምፕረስ ማድረግ ይቻላል ማለት ነው። አሁን ለምሳሌ ፍሪጅ የሚሰራበት አንዱ ፕሪንሲፕል ኢዝሊ ኮምፕረስ በማድረግ ጋዞችን የተለያዩ ፍሪጅ ጋዞችን ኮምፕረስ በማድረግ ማቀዝቀዝ ይቻላል ማለት ነው። የፍሪጅ ፕሪንሲፕል ለምሳሌ የሚሰራው ጋዝን ኮምፕረስ በማድረግ ነው። ይህንን ፕሪንሲፕል ይጠቀማል ማለት ነው። ሶስተኛ ነገር ደግሞ ሎ ዴንሲቲ ስንል ጋዝ ፓርቲክል አር ፋር አፓርት። ስለዚህ እርስ ለእርሳቸው ፋር አፓርት ናቸው። ፓርቲክሎቹ የጋዙ ፓርቲክሎች ፋር አፓርት ናቸው። ሶ ሜክ ዴር ማስ ፐር ዩኒት ቮሊዩም ቬሪ ሎ ያደርገዋል ማለት ነው። ስለዚህ የእነሱ ማስ ፐር ዩኒት ቮሊዩም ቬሪ ሎ ከሆነ ዴንሲቲያቸው ምን ይሆናል ማለት ነው? ቬሪ ሎ ይሆናል ማለት ነው። አራተኛ ኤግዘርት ፕሬሸር ኢን ኦል ዳይሬክሽን። ጋዝ ሞለኪውል ኮላይድ ዊት ኮንቲነርስ ዎል ክሬቲንግ ፕሬሸር። ሶ ይሄ ነው ምን ማለት ነው? ጋዞች ዋይርሊ ነው የሚንቀሳቀሱት ወዳገኙት ቦታ ክፍት ቦታ ይገኝ እንጂ ያህም ቦታ ሄደው ምን ማድረግ ነው የሚፈልጉት? ቴክ ኦቨር ማድረግ ነው የሚፈልጉት። ስለዚህ ወደ ኮንቲነሩ ሊሄዳሉ፣ እርስ ለርስ ይጋጫሉ ብለናል ቅድም። ሶ እርስ ለርስ በሚጋጩበት ሰዓት ላይ ከኮንቲነር ጋር የሚጋጩበት ሰዓት ላይ ምን ክሬት ያደርጋሉ? ፕሬሸር ክሬት ያደርጋሉ ማለት። ለዚህ ነው አንድ ነገር በሚንተከተክበት ሰዓት ላይ አሁን ለምሳሌ ውሃ በሚንተከተክበት ሰዓት ላይ ይሄ ቦዲውን የማንቀሳቀስ አቅም አለው አይደል? ሶ ያ ማለት ምንድነው? ፕሬሸር እየፈጠሩ ነው ማለት ነው። አራተኛ ነገር ደግሞ ፍሎ ኤንድ ዲፊውዝ ኢዝሊ ናቸው። ጋዝ ሞለኪውል ሙቭ ራንደምሊ ኤንድ ሚክስ ፍሪሊ ናቸው። ሶ በቀላሉ ሙቭ ያደርጋሉ፣ ወደ ተለያየ ቦታ ራንደምሊ ይንቀሳቀሳሉ፣ ፕላስ ደግሞ ሚክስ ያደርጋሉ ከሌሎች ጋር ማለት ነው። በቀላሉ ፍሪሊ ሚክስ ያደርጋሉ። ፕሮፐርቲ ኦፍ ሊኩዊድን ስንመለከት ደግሞ አንደኛ ዴፊኒት ቮሊዩም አለው በት ኖት ዴፊኒት ሼፕ። ሶ ሲኒ ውስጥ ውሃ ካስቀመጥን ቅድም ባለው መሰረት ሲኒ ውስጥ ውሃ ካስቀመጥን ያህን ሲኒ ብርጭቆ ውስጥ ብንከተው ሲኒ ውስጥ ያለው ውሃ ተመሳሳይ ነው። ምንም አልቀነስ ነው አልጨመር ነው። ሶ ምንም ቮሊዩሙ አልቀነሰም ማለት ነው። ነገር ግን ሼፑ ግን ይለያያል። ሲኒ ውስጥ ያለው ሼፕ እና ብርጭቆ ውስጥ ያለው ሼፕ የተለያየ ነው ማለት ነው። ሶ ሊኩዊድ ቴክ ዘ ሼፕ ኦፍ ዘ ኮንቴነር ነው በት ሪቴን ኤ ፊክስድ ቮሊዩም ዱ ቱ ሞደሬት ኢንተርሞለኪላር ፎርስ። ስለዚህ ባለው ኢንተርሞለኪላር ፎርስ አማካኝነት የሚይዘው ፊክስድ የሆነ ቮሊዩም ነው። ነገር ግን ሼፑ ግን በገባበት ኮንቴነር ልክ ይለያያል ማለት ነው። ሃየር ዴንሲቲ ያለው ከማን አንጻር? ከጋዝ አንጻር ሃየር ዴንሲቲ ያለው ሊኩዊድ ፓርቲክልስ አር ክሎዘር ቱጌዘር ዳን ጋዝ ፓርቲክል። ከጋዝ ፓርቲክል ይልቅ የሊኩዊድ ላይ ያሉት ፓርቲክሎች ምንድናቸው? እርስ ለርስ በጣም የተገናኙ ናቸው። ይሄ ደግሞ እነሱ ምን ያደርጋቸዋል? ዴንሰር ያደርጋቸዋል ከጋዝ አንጻር ማለት ነው። ስላይትሊ ኮምፕሬሰብል ናቸው። ስሞል ጋፕ ቢትዊን ፓርቲክልስ አለው ሚኒማል ኮምፕሬሽን። ሶ በሊኩዊድ ፎርም ደግሞ አንድ ነገር ስናገኘው ደግሞ በትንሽ ከጋዙ ይሄ እንትኖቹ ጋፕ የሞለኪውሎቹ ጋፕ ስሞል ቢሆን ስለሆነ በትንሽ መልኩ ኮምፕረስ ማድረግ ይችላል። ግን ከጋዝ አንጻር ግን ጋዝ ሃይሊ ኮምፕረሰብል ነው። ሊኩዊድ ግን ስላይትሊ ኮምፕረሰብል ነው ማለት ነው። ፍሉድስ ዛት ፍሎ በጣም መፍሰስ ይችላሉ። ሶ ሊኩዊድ ፍሎ ዱ ቱ ዊከር ፓርቲክል አትራክሽን ዳዝ ሙቭ ስሎወር ዛን ጋዝ ሙቭ በሚያደርግበት ሰዓት ሃይ ስፒድ አለው ከሊኩዊድ አንጻር። ሊኩዊድ ግን ፍሎ ያደርጋል ዊክ ፓርቲክል አትራክሽን ስላለው እርስ ለእርሳቸው። ነገር ግን ከፍጥነት አንጻር ግን ጋዝ ይበልጣል ማለት ነው። ሙቭ የሚያደርገው ሊኩዊድ ስሎወር ነው። ፕሮፐርቲስ ኦፍ ሶሊድ። አሁን ደግሞ የምንመለከተው ፕሮፐርቲስ ኦፍ ሶሊድ ሲሆን ፕሮፐርቲ አሁን ከነዚህ አንጻር ደግሞ ዴፊኒት የሆነ ሼፕ አለው፣ ዴፊኒት የሆነ ቮሊዩም አለው። ፊክስድ ነው ሼፑም ፊክስድ የሆነ ቮሊዩም አለው። ምክንያቱም ስትሮንግ ኢንተርሞለኪላር ፎርስ ስላለው ኪፕ ሶሊድ ፓርቲክል ኢን ፊክስድ ፖዚሽን ነው። ከፍተኛ የሆነ ስትሮንግ ሞለኪውላር ይሄ በውስጡ ያለው የሞለኪውሎች አቀማመጥ በጣም እርስ ለርሳቸው ኮምፓክት የሆነ ስለሆነ በጣም ጥንክር ያለ ነው ማለት። በዚህ ምክንያት ደግሞ ፊክስድ ሼፕ እንዲይዝ አስችሎታል ሶሊድ። ሁለተኛ ነገር ደግሞ ሃይ ዴንሲቲ ያለው ፓርቲክሎች አር ታይትሊ ፓክድ ናቸው። በጣም ኮምፓክት ናቸው፣ ጥቅጥቅ ያሉ ናቸው ፓርቲክሎች ሲቀመጡ ከሊኩዊድም አንጻር ከጋዝም አንጻር። ይሄ ደግሞ ምን ያደርጓቸዋል? በማስ ሃይ ማስ እና ሃይ ይሄ ደግሞ ምን ያደርጓቸዋል?
ሃይ ማስ ፐር ዩኒት ቮሊዩም አድርጓቸዋል ማለት ነው። በዚህ ምክንያት ዴንሲቲያቸው ከፍተኛ ነው። ስለዚህ ከዴንሲቲ አንጻር ስንመለከት አንደኛ ዴንሲቲ ከባድ ማለት ነው ሶሊድ ሲሆን፣ ሁለተኛ ሊኩዊድ፣ ሶስተኛ ደግሞ ጋዝ ነው ማለት ነው። በስፒድ ስንመለከት ደግሞ ፋስተር ዋይድሊ በመያዝ ደግሞ ፍሎ በማድረግ ደግሞ አንደኛ ጋዝ ነው፣ ሁለተኛ ሊኩዊድ ነው፣ ሶስተኛ ደግሞ ሶሊድ ነው ማለት ነው። ሶስተኛ ዲፊከልት ቱ ኮምፕረስ ነው። ኮምፕረስ ማድረግ በጣም ከባድ ነው እንትኖችን ሶሊዶችን። ሚኒማል ስፔስ ቢትዊን ፓርቲክልስ ሜክ ኮምፕሬሽን ኒርሊ ኢምፖሲብል። ሶ እርስ ለእርሳቸው በጣም ኮምፓክት ስለሆኑ እነሱን በፕሬየር ኮምፕረስ ማድረግ ትንሽ ያስቸግራል፣ በጣም ከባድ ነው ማለት ነው። አራተኛ ነገር ደግሞ ዱኖት ፍሎ ናቸው። ፍሎ አያረጉም፣ አይፈሱም። ስትሮንግ አትራክሽን ቢትዊን ፓርቲክልስ ሪስትሪክት ሙቭመንት ፕሪቬንቲንግ ፍሉዲቲ። ስለዚህ እርስ ለእርስ ያላቸው ፓርቲክሎቹ እንቅስቃሴ እርስ ለእርስ ያላቸው የፓርቲክሎቹ ቅርርብ በጣም ሀይ ስለሆነ ይሄ ደግሞ የሚያደርጋቸው ሪስትሪክት ያደርጋቸው ሙቭመንትን ሪስትሪክት ያደርጋቸዋል ማለት ነው። ቅድም ስንል ቫይብሬት ቢያደርጉ በስሞል አማውንት ፊክስድ በሆነ አማውንት ነው ቫይብሬት የሚያደርጉት። ይሄ ደግሞ ፕሪቬንት ያደርጋቸዋል ከምን ከመፍሰስ ፍሉድ ከመሆን ፕሪቬንት ያደርጋቸዋል ማለት ነው።